ሰላም ጤና ይስጥልኝ ውዴ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ይህን ቪዲዮ ከመጀመራችሁ በፊት ላይክ አድርጉ፣ ሰብስክራይብ አድርጉ። ዛሬ እንግዲህ ምርጥ የሆነ ጸጉራችሁ አላድግ ላለላችሁ እህቶቼ እዤላችሁ መጥቻለሁ። እዚህ ጋር የተፈጨ ቁርንፉድ አለኝ። ይኸው አንድ ሻይ ማንኪያ አለፍ ያለ እሱ እንዳጠቃቀማችሁ ነው። ከዛን ቡና አንድ ሻይ ማንኪያ ምንም አይነት ቅመም የሌለው እዚህ ሀገር የማታገኙ ቱርክሽ ይሄ የሚገዙት ሰዎቹ ምንም አይነት ቅመም የሌለው አንድ ሻይ ማንኪያ። ከዛ ደግሞ እዚህ ጋር ይሄ እንትን አለኝ ዝንጅብል የታጠበ እስከልጣጩ ትንሽ መታ አድርገውና ጨምረዋለሁ። ዝንጅብሌን ጨምረዋለሁ እና እጄ ታጥቧል። ንጹህ ነገር ተጠቀሙ። ከዛን እዚህ ጋር እየደረቀ መጥበሻ ወይ ደግሞ ሮዝመሪ አለኝ። እናንተ እርጥቡን ካገኛችሁ አሪፍ ነው። እኔ ግን ደረቅ ስለሆነ ያለኝ እንዲህ ፍጭት ታደርገውና እዚህ ውጪ ላይ ከዛን ካላችሁ ዘይቱን ኮኮናት ይሄ የበቆሎ ዘይት ያለበት የምግቡን ከሆነ ምንም አይነት ችግር የለውም። ይሄኛው ጸጉራችሁ ሳትታጠቡ መጀመሪያ ስለምትታጠቡ ምንም አይነት ችግር የለውም ማለት ነው። እኔ አሁን ዘይቴን ወደ መጨመር እሄዳለሁ። ከዛን እዚህ ጋር ይኸውላችሁ ይሄ የምግብ ዘይት ነው ማለት ነው። ዘይቱን የለኝም እኔ ለዛሬ፣ ግን ዘይቱን ብትጠቀሙት በጣም አሪፍ ነው ማለት ነው። እሱን እጨምራለሁ። ትንሽ ጨምር አደርግለታለሁ። ችግር የለውም። ሰርታችሁ ማስቀመጥ ትችላላችሁ። ልትታጠቡ ስትሉ መጠቀም ትችላላችሁ። እንደዚህ አድርጋችሁ ምንም አይነት ብልሽት ስለማያመጣ ለ15 ቀን የሚሆን ከዛ እንደዚህ ካደረግን በኋላ እሳት ላይ ቀዝቀዝ ባለ እሳት እንሰራዋለን። ይሄው እንደምታዩት እሳቴ ላይ ጥጄዋለሁ። ቀስ ብለን ዝንጅብል እንግዲህ ጸጉር በማሳደግ ይታወቃል። እንደዚሁም ኮሮሪማውም እንደዛው ነው። ኮሮሪማ አልኩ ሶሪ፣ ቁርንፉዱም እንደዛ ነው። ወይም ደግሞ ሚስማር፣ ሌላ ቡናም በጣም አሪፍ ነው። የጸጉር ከለራችንን ይቀይርልናል። ያው እዚህ ሀገር ብዙ ጊዜ ሻይ ስለምናስር ጸጉራችን ወደ ዳልቻነት ይቀየራል። ሁለተኛ ደግሞ ጸጉራችንን ያሳድግልናል ቡናም ማለት ነው። በጣም አሪፍ ነው። እንግዲህ እንደሚታወቀው አብዛኛውን ጊዜ የምናውቀው ቡና ፊት ሲቀባ ነው፣ ግን ለጸጉርም በጣም አሪፍ እንደሆነ ከዚህ ቪዲዮ መመልከት ትችላላችሁ ማለት ነው። ይሄንን ዩቲዩብ እንግዲህ ሰብስክራይብ አድርጉ። ሌላ ትልቅ ቻናል ነበረ፣ እሱ እንግዲህ በሌላ አጋጣሚ ስለተዘጋ ነው ወደዚህ ወደ አዲስ እየመጣ ነው ማለት ነው። ሰብስክራይብ አድርጋችሁ የተከታተላችሁን ያላችሁ ቤተሰቦቻችን ደግሞ በጣም እናመሰግናለን። እግዚአብሔር ይስጥልን፣ ተባረኩ። አሁንም ቤተሰቡ ነው ማለት ነው። ሼር አድርጉ። እንዲጸጉራቸው አላድግላለ ከፊት ለሸሸባቸው ዝንጅብል እንግዲህ ከፊት ለሸሸ ጸጉሩ መላጣ ለሆነበት ያበቅላል ማለት ነው እና ለሳሳ ጸጉር እየተነቃቀለ ለሚያስቸግራችሁ፣ በተለይ ጸጉራችሁ ለሚነቃቀል ቁርንፉዱ ጸጉራችሁ እንዲጠነክር ጠንካራ እንዲሆን ያደርግላችኋል ማለት ነው። ይህንን 10 ደቂቃ ብቻ ነው የማቆየው፣ ብዙም አላቆየውም። መንተክተክ እየጀመረ ነው። 10 ደቂቃ ብቻ እናንተከትከዋለን እና እንደዚህ ነው እላችኋለሁ። በጣም ምርጥ ነው። እውነት ምርጥ ያልሆነ ነገር እኔ ይዤ አልመጣም። ምክንያቱም ለቪዲዮ ብቻ ለማሳየት ማለት ነው። ምክንያቱም እኔ እየተቀባው ስለማሳያችሁ ማለት ነው። እየተቀባው ነው ማሳያችሁ። ቀባለው በጸጉሬ ላይ አሳያችኋለሁ ማለት ነው። ያው እየተከተከ ነው። የምታዩት
እሳቱን ቀነስ ስላድርገው ትንሽ ጨምር አድርጌው ነበር ሞቅ ስለሚል ከሞቀልኝ በኋላ እንደዚህ ቀነስ አድርገዋለሁ። ያው መጥበሻም አለው እንግዲህ ያው የቡናው ሽታ ቡና ጸጉራችን አይልም ወይ ለምትሉት አይልም። ምክንያቱም ይሄ የሌላው የዝንጅብሉ የቅርንፉዱ በተለይ ያው ደህና ነው፣ ግን ያው ቢሸጥም በቤስታል አስራችሁ ከዛም መታጠብ ነው። ለ1 ሰዓት፣ ለ2 ሰዓት፣ ለ3 ሰዓት ግን እንደሚቻላችሁ ለተኩል ሰዓትም መጠቀም ትችላላችሁ። ግን ቢቻላችሁ እንደ 4 ሰዓት 5 ሰዓት ብትጠቀሙት አስራችሁ ተቀብታችሁ ስራችሁ ሰርታችሁ ቀስ ብላችሁ ብትታጠቡ በጣም አሪፍ ነው ብዬ ነው የምመክረው። እንግዲህ ግን ካልተመቻችሁ ደግሞ ለ1 ሰዓት ማቆይታችሁ ለተኩል ሰዓት መቀባት ትችላላችሁ ማለት ነው። ይሄው አረፋውን ጨርሰን እንደ ቅቤ ማለት ነው። ይሄው እንደምታዩት በጣም ሽታው ደስ ይላል። ቡና ነው የተፈላ ቡና ብላ እንግዲህ ተቀብቼ ደግሞ አሳያችኋለሁ። የኔ ጸጉር በፊት ይነቃቀል ነበር፣ በጣም ነው ሚዶ ላይ የሚወጣው። አሁን ግን ቅርንፉዱን መጠቀም ከጀመርኩ አይነቃቀልም። ያው እንደ ኖርማል ማንኛውም ጸጉር ይነቃቀላል፣ ግን አለ አይደለ በብዛት የሚነቃቀል ጸጉር እንዲሆነ ሚዶ ላይ በጣም የሚወጣ እሱ ነገር የለም ቀርቷል። እና ተጠቀሙት። አሁን አውርደዋለሁ ማለት ነው። ሲቀዘቅዝ በማጥለያ እናጠለዋለን። ይሄውላችሁ ዘይቴን እዚህ ጋር ቀለል ብሎልኛል። ከዛን ማጥለያ ግድ ነው፣ ማጥለያ ያስፈልገኛል። ከዛን ማጥለያዬን እዚህ ጋር ካመጣው ታው ቀስቀስ ብሏል ስለሆነ እንደዚህ ያደርጋችሁ ወደ መቀቢያ ውስጥ አደርግና ስቀባ ደግሞ አሳያችኋለሁ። ምን እንድሰራላችሁ የምትፈልጉ ልጆች ካላችሁ ስለ ማስክ አንዱ ሀቴ ስለ ማዲያ ተጠይቀሽኛል። ለሱ የሚሆነኝ እቃ ስላልመጣልኝ ነው። እሱ ሲመጣ ደግሞ ሰርቻ አሳይሻለሁ። ችግር የለውም ውዷ። እና ይሄንን ይመስላል። ወደ እቃዬ ገለብጠዋለሁ። አፉ ላይ የቡናው ምናምን ነው። ይሄው ቤተሰብ እንግዲህ ይሄ ጸጉር እንደምታዩት ከስር እንደዚህ ከፊት ለፊት በፊት የለም ነበር። አሁን እንደውም እያደገ ነው፣ እንደዚህ እየተጠቀመች ማለት ነው። ይሄውና እንግዲህ በፊት ስስ ነበር ይሄ ጸጉር፣ አሁን በስቷል ማለት ነው። ለሳሳባችሁም ይሄውና ዘይቱ ቅድም የሰራሁት ማለት ነው። ከዛን እንደዚህ በደንብ አድርጌ እቀባታለሁ ማለት ነው። እንደዚህ መቀቢያ ካላችሁ ተቀቡና እሷውን ቀን ላይ ነው ከ4 ሰዓት በኋላ ትታጠበዋለች ማለት ነው። ሰላማችሁ ብዝት ይበል። እንደዚህ ቅብት በሉና ሽት አድርጋችሁ በደንቡ በቤስታል ስር አድርጉና የፈለጋችሁትን ሰዓት ካቆያችሁት በኋላ በሌላ ቪዲዮ እንገናኛለን። ለውጡን ታያላችሁ። በምትታጠቡ ተጠቀሙ። በ2 ወር በ3 ወር ውስጥ ለውጥ ታያላችሁ ማለት ነው። አብሶ ለሚነቃቀልባችሁ ወዲያው ነው የሚያቆምላችሁ። ባይ ባይ።